ኦኬ ጋይስ እንኳን ወደ ICRTP ዩቲዩብ ቻናል ስለመጣችሁ በዛሬው ቪዲዮ what is SMT እና በፋንዳሜንታል ደረጃ SMT ምን እንደሆነ የምናይ ይሆናል። አብራችሁን ቆዩ። ኦኬ ጋይስ በዛሬ የምናየው ኮንሰፕትም what is SMT ወይም what is smart money technique ምን ማለት እንደሆነ ምን ወይዮናል። ጀስት በጣም ብዙ ነው ግን እኔ አጠራርየው በጣም ብዙ ላለማዘዘብዬ ይሄንን በቴክኒካል ደረጃውን እነግራችኋለሁ። ጀስት ፋንዳሜንታሉ ምን እንደሆነ ምን ይሆናል አሁን በዚህ ቪዲዮ ምን ይሆናል ማለት ጀስት ይችላል አስረዳችሁ። SMT በቴክኒካል ደረጃ ምንም አይከብድም አሪፍ ነው እና what is SMT ማለት ከስሙ እንደምንረዳው ጀስት ስማርት መኒ ቴክኒክ ማለት ነው። ቴክኒክ ነው የስማርት መኒዎች ቴክኒክ ነው እና ምንድነው የሚያደርገው ሁለት ኮሪሌትድ የሆኑ ፔሮችን ለመለየት የሚያገለግለን ነው። አሁን ለምሳሌ ጀስት ተርኒንግ ፖይንቱን እንዴት ልንይዘው እንችላለን የሚለው አሁን ለምሳሌ ይሄ ናስ 100 ከሆነ ጀስት SMT ምን ላይ ልናይ እንችላለን ጀስት ፖዚቲቭሊም ኔጌቲቭሊም ኮሪሌሽን የሆኑ ፔሮች ላይ ልናገኝ እንችላለን። ፖዚቲቭሊ ኮሪሌሽን የሆኑ ፔሮች ለምሳሌ ዩሮ USD GBP USD ናስዳክ ኤንድ S&P 500 ኦኬ ሌላ ደግሞ ጎልድ ኤንድ ሲልቨር USD JPY ኤንድ DXY እና በጣም ብዙ ናቸው። እዚህ ጋር ተወርቶ የሚያልቁ አይደሉም እና ዋና የሚባሉት ነው የነገርኳችሁ። አሁን ለምሳሌ ምንድነው አሁን ለምሳሌ ናስዳክ ቢሆን ይሄኛው ደግሞ S&P ቢሆን ጀስት ሃየር ሎ እየመጣ ከሰራ እዚህ ጋር ናስዳክ ሃዩን ከወሰደው ምን ያደርጋል እዚህ ጋር S&P ላይወስድ ይችላል ማለት ነው። ጀስት እዚህ ጋር ምንድናት አሁን ተርኒንግ ፖይንት ናት። ማርኬቱ ወደ ሌላ ቦታ ሙቭ ሊያደርግ ነው ማለት ነው። ዊዝድሮው ሊኩዊዲቲ ጋር ሊሄድ ነው። ፕሪቪየስ ዴሎ ከተወሰደ ፕሪቪየስ ዴሎ አልተወሰደም ማለት ጀስት SMT ቀላል ነው። ይሄ ነው ሌላ ምንም እንትን የተባለ ነገር የለም። ዋናው ኳላ ያለው ምንድነው የሚለው ነው። እሱን ደግሞ ምን ይሆናል ይሄኛው አይቀላችሁ ምንም የሚካበድ ነገር የለም እና SMT ዘ ሴም ታይም ፍሬም ላይ መሆን አለበት። ዲስ ሚን ናስዳክን 50 ሚኒት ታይም ፍሬም ላይ US 500 ወይም S&P 500 ደግሞ 5 ሚኒት ታይም ፍሬም ላይ ብታረጉት አይመጣም። ዘ ሴም ታይም ፍሬም መሆን አለበት። ዘ ሴም ታይምን መሆን አለበት። ለምሳሌ S&P ኦር እዚህ ጋር ያለው ናስዳክ ምን 19 ሰዓት ተኩል ሲል ከሆነ የሰራው ሃይ በዚህ ከተወሰደ S&P ላይ ደግሞ ምንድነው ያለው የመጨረሻው ሃይ ከሆነ 9 ሰዓት ተኩል ያለው ይቺኛው 10 ሰዓት ብትሆን ይቺኛው 9 ሰዓት ተኩል ይቺኛው የሃየር ሎዋ ይቺኛው 9 ሰዓት ተኩል ሆና ይቺኛው ሃየር ሃይ የሰራው ደግሞ 10 ሰዓት ቢሆን እዚህ ጋርም ዘሴም እዚህ ጋርም ይሄም 9 ሰዓት ተኩል መሆን አለበት፣ ይሄም 10 ሰዓት መሆን አለበት። ጀስት ሃየር ሃይ የሰራው ስትሬንግዙን ነው የሚያመለክተው። ያ ጠንካራ እንደሆነ ነው የሚያመለክተው። ዊክነሱን ነው ደግሞ ያ የሚያመለክተው ደግሞ ጀስት ሃየር ሎ የሰራው ደግሞ ዊክነሱን ነው የሚያመለክተው። ሶ ተመሳሳይ ነው። ፖዚቲቭሊም ኔጌቲቭሊም የሆኑ ፔሮች ላይ ልና ይችላል። ኔጌቲቭሊ የሆኑ ፔሮች ደግሞ ላሳያችሁና ጀስት ሰክሬት ነው የስማርት መኒ ሰክሬት የሆነ እንደ መግባቢያ የሚስጥራቸው ነገር ነው ይሄ ማለት ነው። ሶ እና ምንም የተለያየ ነገር የለም። አሁን ደግሞ ጀስት ፖዚቲቭሊ ነው ያሳያችሁ። ዩሮ USD ከሆነ GBP USD ናስዳክ ከሆነ S&P 500 ኦር ደግሞ US30 እንደ ብዙ ጊዜ ግን S&P 500 እና ናስዳክ ናቸው እንደዚህ። እኔ ብዙም አላየው ካላየው ጀስት ባየው ነገራችሁ ነበር ግን ስላላየሁት ነው። ጀስት ይሄኛው ተመሳሳይ ነው ግን ሁሉም ታይም ፍሬም ላይ ይፈጠራል፣ በየሰዓቱም ይፈጠራል SMT በየሰዓቱ። ግን በየሰዓቱ ስለመጣ በየሰዓቱ መጠቀም አለብን ሳይሆን ልንጠቀም ስንል እንደ ኮንፈርሜሽን ነው እንጂ የሚያገለግለው SMT ለኢንትሪ እኔ አልመክርምም ግን የሚያገለግልም አይመስለኝም። ሶ ባክቴስት አድርጋችሁ ያመጣላችሁ አሪፍ ከሆነ መጠቀም ትችላላችሁ። ግን እንደ ኮንፈርሜሽን ነው እኔ የምጠቀም
እንዴት ይሄ ዊክነሱን ያመለክትልኛል። ሶ ምንድነው የሚያደርገው? አሁን ለምሳሌ ይሄ ሃይራርኪ ከሰራ ይሄ ስትሬንግዙ ነው ምን አደረገ? ሊኩዊዲቲ ወስዷል። ይሄኛው ደግሞ ምንድነው ያደርገው? ፌል ነው ያደርገው። ይሄ ብሬከር ስዊንግ ይባላል። ስትሬንግዝ ያለው ብሬከር ስዊንግ ይባላል። ይሄኛው ደግሞ ፌለር ስዊንግ ይባላል ማለት ነው። ይሄ ዊክነሱን ወደዚህ አለመሄዱን ነው የሚያመለክትልን። እዚች ጋር ሚቲጌሽን ብሎክ አለች፣ እዚች ጋር ደግሞ ምናለች? ብሬከር ብሎክ አለች ማለት። ይሄ ሊኩዊዲቲ ወስዷል፣ ይሄ ሊኩዊዲቲ አልወሰደም ማለት። ስትሬንግዙና ዊክነሱ እንደዚህ ነው የምንለየው። ይሄኛው ሊኩዊዲቲ መውሰዱ ነው በቃ ፓወርፉል ያደረገው። ይሄኛው ግን ጀስት አልወሰደውም። እዚች ጋር የሆነ ነገር በቃ ተጠቅሞ ወርዷል ማለት። ይሄኛውም ስለወሰደለት ወደዚህ የሚመጣበት ምንም ምክንያት የለውም ማለት። ግን የሆነ የሚወርድበት ወደዛ ሽፍት በሚያደርግበት ታይም አሁን ለምሳሌ እዚህ ጋር ለንደን ላይ ሊሆን ይችላል፣ ኒውዮርክ ላይ ሊሆን ይችላል። በእንደዚህ ታይም ላይ ካልሆነ እንጂ ላንች ላይ እየመጣን ምንም ላይ እየመጣን ከሞከረን ጀስት ሉዝ ነው የምናደርገው። ሶ የምንጠቀምበትን ታይም ማወቅ አለብን ማለት ነው እንጂ በእያንዳንዱ ሰዓት ስለሚፈጠር ኤስኤምቲ እያንዳንዱ መጠቀም የለብንም። ሶ የምንጠቀምበትን ሰዓት ማወቅ አለብን ማለት ነው። እና ይሄ ፖዚቲቭሊ ነው። ኔጌቲቭሊ ደግሞ ማሳያችሁ ይሆናል። ኦኬ ሌላኛው ደግሞ ቀደም ያሳያችሁ ፖዚቲቭሊ ነው። ይሄ ደግሞ ኔጌቲቭሊ ኮሪሌት የተደረጉትም ማለት ነው። ኔጌቲቭሊ አሁን ለምሳሌ በጣም ብዙ ፔሮች አሉ ኔጌቲቭሊ ኮሪሌት የሚደረጉ። አሁን ለምሳሌ ናስዳክ ኢንዴክስ ዋይ፣ ዩሮኤስዲ ኢንዴክስ ዋይ እነ ሁለቱ ተቃራኒ ናቸው። ዩሮኤስዲ ሲሄድ ቡሊሽ ከሆነ ዴክስ ዋይ ቤሪሽ ይሆናል። እንደዚህ ጋር ዩሮኤስዲ ኤንድ ዩኤስዲ ጂፒዋይ እነዚህን ሁሉ ጀስት ምን ሊያደርጉ ይችላሉ? ዊክነ ምንድነው ኔጌቲቭሊ ኮሪሌት የተደረጉትን ነው የሚያመለክቱት። ይሄም ዘሴም ነው ጀስት ተገልብጦ ነው የሚሆነው። ስለ እንትኖቹም ፖዚቲቭሊ ኔጌቲቭሊ ኮሪሌት የሆኑትን ቴሌግራም ቻናል ላይ ይመለከላችሁ ይሆናል። እዛ ላይ ጆይን አርጋችሁ መጠቀም ትችላላችሁ። እና ይህ ምንድነው የሚያመለክተው? ይሄ ደግሞ ይሄ ሃየር ሎ ሃየር ሃይ እየሰራ ከመጣ ይሄ ደግሞ ምን ያደርጋል? ሎወር ሃይ ሰርቶት ይሄዳል ማለት ነው። የሎወሩን ሃይ ሰርቶት ይሄን ሳይሰብረው ይሄዳል ማለት ነው። ሶ ይሄን እንደ ኮንፊርሜሽን መጠቀም እንችላለን። ይሄ ሊኩዊዲቲ ሲወስድልን ይሄ አልወሰደውም። ሶ ምንድነው የሚያደርግልን? አሪፍ ነው ማለት ነው። ሶ ወደ ላይ መሄዱን ነው የሚያመለክተን። እዚህ ጋር እንዳልመጣ መምጣት እንደማይፈልግ ነው የሚነግረን ማለት ነው። ሶ ወደ ላይ ይሄዳል ማለት ነው። ጀስት ይሄ ቀላል ነው፣ ምንም አይከብድም። ቴክኒካል ደረጃ ማለት ዝም ብላችሁ እናንተ ትሬድ በምታረጉበት ታይም ላይ እንደ ኮንፊርሜሽን መጠቀም ትችላላችሁ ማለት ነው። ባክቴስትም አድርጉት፣ ግን ባክቴስት ታረጉ እያንዳንዱን ታይም መጠቀም የለባችሁ። ኦር ኒውዮርክ ላይ ለንደን ላይ ምናምን ትሬድ የምታረጉበትን ታይም ጠብቃችሁ እዛ ላይ ባክቴስት ማድረግ ትችላላችሁ እንጂ እያንዳንዱ ላይ እንዳትጠቀሙ። ሶ እና ይህንን ይመስላል። ጀስት ያ ቡሊሽ ከሆነ ይሄኛው ቤሪሽ ይሆናል፣ ይሄ ቤሪሽ ከሆነ ይሄኛው ቡሊሽ ይሆናል። ኔጌቲቭሊ ኮሪሌት የተደራረጉትም ማለት ነው። ሶ ይሄ ምንም የሚከብድ ነገር የለም። ዋናው ግን ለምንድን ነው ኔጌቲቭሊ ኮሪሌት የተደራረጉት በፋንዳሜንታል ደረጃ ማለት ነው። ለምንድን ነው ኔጌቲቭሊ ኮሪሌት የሚያደርጉት? ለምንድን ነው ናስዳክ ሲጨምር ጀስት ዴክስ ዋይ የሚወርደው? እነዚህን እስቲ ዋና የሚባሉትን እንያቸው። ለእኔ በጣም ብዙ ሰው ስለምንድን ነው የሚያረው? ይሄ ነው በቃ ኤስኤምቲ ጀስት ሊኩዊዲቲ ይወስዳል። ሊኩዊዲቲ ጀስት ብሬከር ስዊንግ ኤንድ ፌለር ስዊንግ ነው ይላሉ። ይህ ነው ግን በጣም ብዙ ስለ ቴክኒካል ደረጃ ሲያወራ አልሰማውም። ማነው ስለ ፋንዳሜንታል ደረጃ ሲያወራ አልሰማቸውም። እስቲ እሱን ለምንድን ነው አንዱ ሲወጣ አንዱ የሚወርደው የሚለውን እስቲ ወደዛ እንሂድ። ኦኬ ጋይስ ወደ ዋናው መለው ደግሞ እንሂድ እስቲ። what is the difference between dollar index and stock market? ስቶክ ማርኬት እና ዶላር ኢንዴክስ ምንድነው ልዩነታቸው? ለምንድነው አንዱ ሲጨምር አንዱ የሚቀንሰው፣ አንዱ ሲቀንስ ደግሞ አንዱ የሚጨምረው የሚለው እንስቲ። ስቶክ ማርኬት በመጀመሪያ ምን ማለት ነው? ስቶክ ማርኬት ማለት በቃ አክሲዮን ማለት ነው። ሼር ነው የሚገዙት። ሼራቸውን ማለት
የነሱን ግማሹን ፐርሰንት እናንተ ትወስዱታላችሁ ማለት ነው። ሶ ለነሱ ጥቅም አለው ወይ የሚለው ጥያቄ ያው ጥቅም አለው፣ በደንብ ጥቅም አለው ለእናንተም ለነሱም ማለት ነው። እንዴት ነው የሚያደርጉት? አሁን ለምሳሌ ስቶክ ማርኬት እነ ናስዳክ 100 የሚባሉት ናስ 100 የሚባሉ 100 የቴክኖሎጂ ካምፓኒዎች ያሉት ናቸው ማለት ነው። ሶ እነዛው ለምሳሌ አንዱን እስቲ አፕልን እንውስድ። አፕል ለምሳሌ አክሲዮኑን ቢሸጥላችሁ ለእናንተ ከእናንተ የተቀበለውን ገንዘብ ያውሏል የሆነ ነገር ላይ ከዋለው በኋላ ከሚሸጠው ስልኮች እናንተ ታገኛላችሁ ማለት ነው። ይህ ነው በቃ በቀላሉ ማለት ነው እንትን ስቶክ ማርኬት በቀላሉ አማርኛ ለማስረዳት ስሞክር፣ አሁን ለምሳሌ እኔ መኪኔ ተበላሽቶብኛል፣ መኪኔን የማሰራበት ብር ስጡኝና ከሰጣችሁም በኋላ መኪኔን አሰርቼ በመኪኔ ከማገኘው ገቢ ለእናንተም እሰጣችኋለሁ፣ ወይም ከመኪኔ ከማገኘው ትርፍ ለእናንተም እሰጣችኋለሁ ስል ጀስት እንደዛ ነው የሚሰራው ስቶክ ማርኬት ማለት ነው። ይህ ዓለም ላይ ነው የሚሆነው። ለማስረዳት ብዬ ነው በዚህ ያመጣሁላችሁ እንጂ እንደዚህ ነው ማለት ነው ጀስት ስቶክ ማርኬት። እና እንደነገርኳችሁ በጣም ብዙ አይነት ስቶክ ማርኬት አሉ። ናስ 100፣ ኤስኤንዲ 500፣ ዳው ጆንስ የሚባሉት ጀርመን ውስጥም አሉ። ጀር ሰርቲ ብላችሁ አሁን እንደ ናስ 100 ብላችሁ ትሬዲንግ ቪው ላይ እንደምታመጡት GER ሰርቲ ብላችሁ ሰርች ስታደርጉት ያመጣላችኋል ማለት ነው። የጀርመኖችም አሉ። አሁን የምናወራው ለምንድን ነው ስቶክ ማርኬት ሲቀንስ ዶላር የሚጨምረው ወር ዶላር ሲቀንስ ደግሞ ስቶክ ማርኬት የሚጨምረው? የምንድን ነው? ስቶክ ራሱን በራሱ ዝም ብሎ አይወርድም አይቀንስም ማለት ነው። ስቶክ በምክንያት ነው፣ በዶላር ነው ኢፌክት የሚደረገው ማለት ነው። ተጽዕኖ የሚደርስበት በዶላር ነው። ዶላር ደግሞ እንዲህ ሊወርድ ይችላል። ዶላር በጣም በብዙ ምክንያት ሊወርድ ይችላል ማለት ነው። ለምሳሌ ሊወርድ ከሚችልበት መንገድ በኢንተረስት ሬት ምክንያት፣ በጣም በብዙ አይነት ኢንተረስት ሬት ምክንያት። አሁን ሲባል አሁን ለምሳሌ ምንድን ነው ስቶክ ማርኬት አሁን ለምሳሌ እንዴት ሊጨምር ይችላል በስቶክ ማርኬት ምክንያት ካላችሁ፣ አሁን ለምሳሌ ላስረዳችሁ። አሁን ወደ ዋናው ልምጣላችሁ። ሃይ ኢንተረስት ሬት ከተጨመረ ስቶክ ማርኬት ኦልሬዲ ይወርዳል ማለት ነው። ለምንድን ነው የሚወርደው? ይወደዳል፣ እቃዎቹ ይወደዳሉ በጣም። ሶ ከተወደደ ደግሞ የሚገዛ ሰው አይኖርም ማለት ነው። ያን ሶ ኢንተረስት ሬት ከተወደደ እቃው ይወደዳል። የሚገዛው እቃ በጣም ስለሚወደድ በቃ ግዴታ ኦር ደግሞ እነሱ ልሽጥ ቢሉም በጣም አውርዶ ነው የሚሸጡት ማለት ነው። ሶ ማንም አይገዛቸውም በውድ ማለት ነው። ይህ ነው አንድ የሚያወርደው። ናስዳክ ቤሪሽ ሲሆን ዶላር ኢንዴክስ ምን ይሆናል? በዚህን ሰዓት ቡሊሽ ይሆናል ማለት ነው። ኢንተረስት ሬት ሲጨመር ስቶክ ማርኬት ይቀንሳል ማለት ነው። አንደኛ በዚህ ምክንያት ነው። ሁለተኛ ደግሞ ሎ ኢንተረስት ሬት ካለ ኦልሬዲ ሎ ኢንተረስት ሬት ካለ ዶላር ይወርዳል ማለት ነው። ዶላር ከወረደ ደግሞ ምን ይሆናል? እቃው በጣም ይገዛል ማለት ነው። ሶ በትንሽ ብር ብዙ ነገር መግዛት ትችላላችሁ። ሶ በጣም ብዙ ነገር ስገዙ እነዛ ትርፍ ያገኛሉ። ሶ ቡሊሽ ይሆናል ስቶክ ማርኬት። ዶላር ኦልሬዲ ምን ይሆናል? ቤሪሽ ይሆናል ማለት ነው። ቀላል አድርጌ ላስረዳችሁ እንጂ በጣም ብዙ ነው ዶላር የሚወርድበት ምክንያት፣ በጣም በብዙ ምክንያት ነው። ሁለተኛው ደግሞ ይሄ ነው። ዶላር ሎ ኢንተረስት ሬት ካለው ስቶክ ማርኬት ይጨምራል። ሃይ ኢንተረስት ሬት ካለው ዶላር ሲጨምር ደግሞ ስቶክ ማርኬት ይቀንሳል ማለት ነው። እቃዎቹ ይወደዳሉ፣ ቺፕ ይሆናሉ እነሱ ለመግዛት ማለት ነው። ሶ ይሄ ነው። ዶላር ደግሞ አንድ በምክንያት ሊወደድ ይችላል ኦር ደግሞ ሊረክስ ይችላል። እንግዲህ ዶላር የአሜሪካ መገበያያ ብር ነው ማለት ነው። ኦር ከረንሲ ነው፣ የአሜሪካ መገበያያ ከረንሲ ነው። ሶ አሜሪካ በጣም ከምትልከው እቃ ከምትልከው በላይ የምታስገባ ከሆነ እቃ ዶላር ከሀገሯ ይርቃል። ስለዚህ ምን እንድታደርግ ይሆናል? ግዴታ እንዲታተም ይደረጋል ብር ማለት ነው። ይሄ ሌላ ጉዳይ ነው። ጀስት በእንትን ስለሆነ ነው እንጂ ሶ
ከታተመ በጣም ብዙ ደግሞ በጣም በቃ በጣም ይወርዳል እንትኑ ምናምን በጣም ይወርዳል። በጣም ብዙ ብር ሲታተም ደግሞ ሰፕላይና ዲማንድ የሚባል ነገር አለ። በጣም አቅርቦቱ ከበዛ ፈላጊው ያንሳል ማለት ነው። ስለዚህ ዶላር ምንድነው የሚሆነው? ጀስት ይወርዳል ማለት ነው። ከወረደ ደግሞ ጀስት ስቶክ ማርኬቶች እንዳልኳችሁ ይገዛሉ ማለት ነው። በዚህ ምክንያት በጣም ስለዚህ ምን ማድረግ ነው ያለባት? መላክ ነው እንጂ ያለባት ማስገባት የለባትም እቃ። እሷ የምታስገባ ከሆነ እቃ ዶላር ከሀገሯ ይሸሻል፣ ፕሪንት ታደርጋለች። አቅርቦት ከበዛ ደግሞ በጣም አቅርቦት ከበዛ እንትኑ ፈላጊው ያው እንትን ማለቱ አይቀርም፣ ይቀንስባታል። ስቶክ ማርኬት በዛን ሰዓት አሪፍ የሆነ እንትን ያደርጋል ማለት ነው። ደና ነገር ትገዙበታላችሁ ስቶክ ማርኬት። ሁለተኛ ደግሞ አናዘር ከረንሲ ዶላር እንትን የሚባልበት ምክንያት የሚጎዳበት ምክንያት አናዘር ከረንሲ በጣም በቃ አሪፍ የሚባል ከሆነ ስቶክ ማርኬት ምንድነው የሚሆነው? አሪፍ ነው የሚሆነው። አሁን ለምሳሌ አናዘር ከረንሲ ባሉት እነ ዩሮ እነ የን ኦር ደግሞ የቻይና ብር ማለት ነው፣ የቻይና ከረንሲ እነዛ ኮሞዲቲዎች ከረንሲ ብቻ አይደለም፣ ኮሞዲቲዎች ከረንሲዎች እነ ስቶክ ማርኬት ምናምን ኮሞዲቲ የሚባሉት እነ ጎልድ ምናምን ማለት ነው። እነዚህ ከዶላር የበለጠ ምን ካሳዩ በጣም አሪፍ የሚባል እንትን ነገር ካሳዩ ስትሮንግ ከሆኑ እነዛ ሴፍ እና ስትሮንግ ከሆኑ ሰው ዶላርን ትቶ ወዴት ነው ሽፍት የሚያደርገው? ወደዛ ምን ለማድረግ? ትርፉን ለማግኘት። ዶላር ኦልሬዲ እየረከሰ ከሆነ ወደዛ ሽፍት ያደርጉና ያንን ነው በቃ እንትን ለማድረግ የሚሄዱት። ወደዛ ሽፍት ያደርጉና ያንን ይገዛሉ። እዛ ላይ ነው እንትን የሚያደርጉት ማለት ነው። በጣም ብዙ ብር ለማግኘት የሚሄዱት ማለት ነው። በእነዚህ ምክንያት ሊጎዳ ይችላል ዶላር። ስቶክ ማርኬትም በዚህ ምክንያት ሊጨምር ይችላል። ይህ ነው እና በጣም ብዙ ነው እንደነገርኳችሁ። እቺ አሳንሽ የነገራችሁ እንጂ በጣም ብዙ ነው፣ ዘርዝሬው ሊያልቅ ይችላል። በዚህ ምክንያት በኢንተረስት ሬት ምክንያት በኢምፖርት ከምታረገው በላይ ኤክስፖርት የምታረግ ከሆነ አናዘር ከረንሲ በጣም ኦር ኮሞዲቲዎች ስቶክ ማርኬቶች የሚባሉት እነዚህ በጣም እንትን ከሆኑ ሴፍ ከሆኑ ከዶላር በላይ ምን ይሆናሉ? ወደዛ ሽፍት ይደረጋል ማለት ነው። ዶላርን ትተው ብዙ ሰዎች ማለት ነው። እና ይሄ ነው። ሌላ ምንም አታካብዱት፣ አቀላችሁ እዩት። እና ሌላኛው ደግሞ ያልነገርኳችሁ ነገር ምንድነው? በኑሮ ውድነት ምክንያት ስቶክ ማርኬት ሊቀንስ ይችላል። ትልቁ ሚና የሚጫወተው አሁን እዚህ ጋር ነው። ለምሳሌ ኑሮ ከተወደደ፣ ዋር ካለ፣ እነዚህ ካሉ ስቶክ ማርኬት ጀስት በጣም ይወርዳል ማለት ነው በዛን ሰዓት። ዚስ ሚን አሁን ለምሳሌ ጦርነት ካለ ሰው ምን መቼስ ስቶክ ማርኬት ለመግዛት አይሄድም። ምንድነው የሚያደርገው? ኦር ደግሞ እነዛ ሻጮቹም ኑሮ ውድነት ካለ ሻጮቹ ምንድነው የሚያደርጉት? ጀስት በቃ በተመጣጣኝ ዋጋ ነው እንጂ የሚሸጡት። በጣም ኑሮ እየተወደደ ከዛ በላይ የሆነ ካለ ከዛ በላይ የሆነ እንትን ነገር ካለ እቃ ካለ ስቶክ ማርኬቱ ከሆነ ጀስት ማንም አይገዛቸውም፣ ኪሳራ ላይ ይሄዳሉ ስቶክ ማርኬቱ። ኢንፍሌሽንና ዋር ካለ ኦልሬዲ ስቶክ ማርኬት በጣም ይወርዳል ማለት ነው። ለምንድን ነው የሚወርደው? እንዳልኳችሁ ነው። ኑሮ ከተወደደ የሚገዛ ሰው በጣም ትንሽ ይሆናል። ያም ኢቨን የሚሸጡት ራሱ ያረክሱታል ዋጋውን። አንደኛ ነው። ዋር ደግሞ ካለ ጭራሽ አይገዛም። መቼስ ጦርነት እያለ ሰው ስቶክ ማርኬት ለመግዛት አይሄድም። ይህም ሊያረክሰው ይችላል ማለት ነው። ባጭሩ ምንድነው ዶላር ሲወደድ ስቶክ ማርኬት ምን የሚገዙ ሰዎች ምንድነው የሚሆኑ? ትንሽ ስለሚሆኑ ጀስት እንትን ነው የሚሆነው፣ ስቶክ ማርኬት ይቀንሳል ማለት ነው። ዶላር ሲቀንስ ደግሞ ኢንተረስት ሬቱ ሲቀንስ ማለት ነው። ስቶክ ማርኬት የሚገዙት ብዙ ሰዎች ይሆናሉ። ናስዳክ በዛን ሰዓት ምን ያደርጋል? ኦር ኤስ&ፒ 500 ስቶክ ማርኬቶች ሙቭ አፕ ይሆናሉ ማለት ነው፣ ወደ ላይ ይሄዳሉ ማለት ነው። የተለየ ነገር ምንም የለውም። በእነዚህ ምክንያት ሁለቱም ሊጎዳዱ ይችላሉ ማለት ነው። ሌላ ምንም የተለየ ነገር የለውም። ኦኬ ጋይስ፣ አሁን ደግሞ ወደ ሌላኛው ደግሞ እንሂድ። ጀስት
what is the difference between dollar index and gold? ጎልድ እና ዶላር ምንድን ነው ልዩነታቸው? ለምንድን ነው አንዱ ሲጨምር አንዱ የሚቀንሰው? አንዱ ሲቀንስ ደግሞ ለምንድን ነው አንዱ የሚጨምረው? እንሂድ። በመጀመሪያ ጎልድ ኢንተረስት ሬት የለውም። ዚስ ሚን ኢንተረስት ሬት የለውም ማለት ሊሚትድ አክሰስ ነው ያለው እዚህ ዓለም ላይ ማለት ነው። ስኬርሲቲ ነው ማለት ነው። ዚስ ሚን ስኬርሲቲ ማለት እጥረት አለው። ዚስ ሚን እንደ ዶላር አይታተምም ዝም ብሎ ሊሚትድ ሰፕላይ ነው ያለው። በቃ ተገድቦ የቀረበ ነው፣ የተፈጥሮ ሀብት ነው። አሁን ለምሳሌ ዶላር 10 ቢሊዮን ዶላር ኦር ደግሞ 100 ቢሊዮን ዶላር በአለም ላይ ኖሮ ቢቃጠል አሁን 100 ቢሊዮኑ ብሮች ቢቃጠሉ ጀስ ይተካሉ፣ ይታተማሉ። ዶላር ግን በቃ አይጠፋም፣ አይታተምም፣ እንደ ዶላር አይታተምም። ስኬርሲቲ ነው፣ ሊሚትድ ሰፕላይ ነው ያለው። እንደ ዶላር ኢንተረስት ሬት የለውም፣ ዝም ብሎ አይጨምርም አይቀንስም፣ በቃ የለውም ኢንተረስት ሬት። በዶላር ግን ኢንተረስት ሬት አለው፣ ምክንያቱም ስለሚታተም ማለት ነው። ስኬርሲቲ ነው ዶላር ማለት ነው። እና ኢንተረስት ሬት ብለ ጻፍኩ ምንድን ነው ካላችሁ፣ ይህም እንደ ስቶክ ማርኬት በዶላር አፌክት ሊደረግ ይችላል ማለት ነው። አሁን ለምሳሌ ኢንተረስት ሬት የዶላር ኢንተረስት ሬት ከፍ ካለ ምንድን ነው የሚሆነው? አሁን ለምሳሌ ኢንተረስት ሬቱ ከፍ አለ እንበል። 1 ግራም የነበረው ወርቅ ድሮ አሁን ለምሳሌ 1 ግራም ወርቅ ድሮ ኢንተረስት ሬት ሳይጨምር በፊት 1 ግራም የነበረው ወርቅ $500 ከነበረ ኢንተረስት ሬት ከጨመረ በኋላ 1 ግራም የነበረችዋ $1000 ብትሸጥ ምንድን ነው የምትሆነው? ኢንተረስት ሬቱ ጨምሯል ፕላስ ምንድን ነው የጎልድ ዋጋ ረክሷል እንጂ የሚባለው ዶላሩ ጎልድ ተወዷል ምናን አይባልም። ቢኮዝ ኢንተረስት ሬት የለውም ስላልኳችሁ ማለት ነው። ዶላሩ ተወዷል ማለት ነው። ግን ቀድሞ የገዛ ካለ እኮ ያተርፋል ልትሉ ትችላላችሁ። ያተርፋል እንደዛ። አሁን ለምሳሌ $500 የገዛ ሰው $1000 ቢሸጥ ያዋጣዋል። ትክክል ናችሁ። ግን በአሁን ሰዓት ያለው ኢንተረስት ሬቷን በአሁን ሰዓት መግዛት ለሚፈልግ ሰው ከድሮ በጣም እንትን ብሏል፣ ተወዷል። ያ ለግዛቢል በዛ ዋጋ አይችልም መግዛት። ስለዚህ ስለተወደደ መግዛት አይችልም ማለት ነው። ተወደደ 1 ግራም ምናምን ያልችሁ ለምሳሌ ነው እንጂ የጎልድን ፕራይስ በአሁን ሰዓት አይዶን ነው አላቆም። የዶላር ኢንተረስት ሬት ሲጨምር የጎልድ ምን ይሆናል? ይቀንሳል ጎልድ ማለት ነው። ፕራይሱ የጎልድ በጣም ዝቅ ይላል ማለት ነው። ድሮ የሚገዛውና አሁን የሚገዛው እኩል ያን። ኢንተረስት ሬቱ ዝቅ ካለ ደግሞ ጀስት እንደዛ ነው። አሁን ለምሳሌ በጣም ፈላጊ ይኖራል ማለት ዶላር ዝቅ አለ ኢንተረስት ሬቱ እንበል፣ ጎልድ ደግሞ ጨመረ። እንዲህ ነው የሚጨምረው። አሁን ለምሳሌ $500 ከነበረ የሚገዛው 1 ግራሟ ኢንተረስት ሬቱ ዝቅ ካለ በኋላ 200 ቢሸጥ ምንድን ነው እዚህ ጋር በጣም ብዙ ገዢ ያገኛል ጎልድ ማለት ነው። ጎልድ በጣም ይገዛል። ሰዎች ምንድን ነው የሚያደርጉት? ሴፍ እንዲሆኑ ስትሮንግ ስለሆነ በዚህ ሰዓት ስትሮንግ ስለሆነ ጎልድ ዶላር ዊክነስ እያሳየ ስለሆነ ምንድን ነው የሚሆነው? ዶላር ይተውትና ሰዎች ጎልድ መግዛት ይጀምራሉ። ለምን? ኢንተረስት ሬቱ ዝቅ ስላለ ዶላር ሁሉም ወደ ጎልድ ሄደው መግዛት ይጀምራሉ። ጎልድን ሲገዙት ደግሞ ያዋጣቸዋል ማለት ነው። ለነሱ ያዋጣቸዋል፣ አሪፍ ይሆንላቸዋል። ግን ቀድሞ ይገዙ ከሆነ ይከስራሉ። ኦልሬዲ 500 ገዝተው ኢንተረስት ሬቱ ዝቅ ካለ በኋላ 200 ቢሸጡ ይከስራሉ። በአሁን ሰዓት ግን የሚሸጡት የሚገዙ ካሉ በጣም ዶላር በጣም ሲገዛ ጎልድ በጣም ሲገዛ የዶላር ዋጋ ኦልሬዲ ይወርዳል ማለት ነው። በዚህ ጉዳይ ሊወርድ ይችላል። አንደኛው ምክንያት የጎልድ ማለት ነው። ኦኬ፣ ሁለተኛው ደግሞ ምንድን ነው? እነዚህ ኢንፍሌሽን፣ ዋር፣ ዲፍሌሽን ምናምን የሚባሉ ናቸው። እነዚህ ደግሞ በምክንያት ዶላር
ኦር ዶላር ሊጨምር ጎልድ ደግሞ ሊቀንስ ይችላል። ሰው አሁን ለምሳሌ ጦርነት፣ የኑሮ ውድነት ምናምን ካለ እነዚህ ለመግዛት አይደለም የሚሄዱት ሰው ዚስ ሚን እነዚህን ሰው መቼስ ኑሮ ተወዶ ዋር ሆኖ ምንድነው የሚያደርጉት? እነዚህ ሳይሆን የሚገዙት በቃ ኦልሬዲ ጦርነት ካለ በጣም ይወርዳል፣ ምን ይላል፣ ኢንፍሌሽን ካለ ይወደዳል፣ ኢንተረስት ሬቱ ሊጨምር ይችላል ምናምን። ሶ ኢንተረስት ሬት ከተጨመረ የኑሮ ውድነት አለ። የኑሮ ውድነት ካለ ደግሞ ጎልድን ማንም አይገዙም ማለት ነው። ሶ በእነዚህ ምክንያት ኦልሬዲ ጎልድ ሊረክስ ይችላል፣ ዶላር ደግሞ ሊጨምር ይችላል ማለት ነው። እና እንደ ስቶክ ማርኬት ነው፣ ይህም የተለየ ነገር የለውም። ግን ኢንተረስት ሬት የለውም ጎልድ ማለት ነው። ሶ ሁሉም ጎልድ ከሁሉም ለየት የሚያደርገው እነዚህ ናቸው። ኮሞዲቲ የሚባሉት በሙሉ ኢንተረስት ሬት የላቸውም ማለት ነው። ሶ አናዘር ከረንሲ ደግሞ በጣም ከረንሲ ኦር ደግሞ ስቶክ ማርኬቶች፣ ቦንዶች ምናምን በጣም ፓወርፉል ኦር ስትሮንግ የሆኑ ከሆኑ ከጎልድ አንጻር ምንድነው የሚያደርጉት? ጎልድን ትተው ሁሉም ወደ ምን ኤክስቼንጅ ያደርጉታል? ወደ ከረንሲዎች፣ ወደ ስቶክ ማርኬቶች፣ ቦንድ ምናምን ይሄዳሉ፣ ወደ እነዛ ማለት ነው። ሰው ምንን ትቶ ስቶክ ነው ጎልድን ትቶ ማለት ነው። እና በጣም ብዙ ነገር አሉ፣ ጎልድ የሚረክስበትም ዶላር የሚጨምርበትም። ጀስት ይሄ አጭር አድርጌላችሁ ነው። ቪዲዮ በጣም ረዝሟል አይ ቲንክ። ኦኬ ጋይስ፣ እና በ2022 ላይ አንድ የተከሰተ ነገር ነበረ በጎልድ ፕራይስ ላይ ማለት ነው። እና ይሄ ምንድን ነው? በጣም ነበር የወረደው የጎልድ ዋጋ ማለት ነው። እና በምክንያት ነው የወረደው ተብሎ ትንሽ የተጠና ነገር ነበረና እሷ ላጋራችሁ በምክንያት እንደወረደ ትንሽ ኢንፎርሜሽን ኮናችሁ ማለት ነው። የመጀመሪያ የወረደበት ምክንያት በዛን ሰዓት ራሽያና ዩክሬን ጀስት ጦርነት ላይ ነበሩ። ራሽያ ዩክሬንን ወራት ነበረ። ሶ በዛን ሰዓት በፊር ምክንያት በፍርሃትና ባለ እርግጠኛ ባለመሆን ምክንያት ምንድን ነው የዶላር ዋጋ በጣም ነው የጎልድ ዋጋ በጣም ነው በቃ የወረደው። እርግጠኛ ለመሆን ሲባል ጀስት የሆነ ይቆማል አይቆምም ጦርነቱ በእንደዚህ ብቻ በዚህ ምክንያት በፍርሃት ጀስት ፍርሃት ማለት ጦርነቱ ስለነበረ በዛን ሰዓት የጎልድ ዋጋም ትንሽ ያስፈራ ስለነበረ ወረደ ማለት ነው። አንደኛው ወረደበት ምክንያት ይሄ ነው። ሁለተኛ ደግሞ ዩኤስ ፌዴራል የሚባለው በጣም ኢንተረስት ሬቱን ጨመረው። ሶ ኢንተረስት ሬቱ ከተጨመረ ደግሞ ጎልድ ፕራይስድ የሚደረገው በማን ነው? በዶላር ነው። ጎልድ በዶላር ፕራይስድ ነው የሚደረገው። ለምንድን ነው? ኢንተረስት ሬት ጎልድ ኢንተረስት ሬት ስለሌለው በማን ነው ፕራይስድ የሚደረገው? በዶላር ማለት ነው። ሶ የዶላር ኢንተረስት ሬትን ገብ ዝቅ እያደረጉ ጎልድን አታክ ማድረግ ይችላሉ ማለት ነው። ሶ ጎልድ እንደነገርኳችሁ ኢንተረስት ሬት የለውም። ለምን? ተሰርቶ የተቀመጠ ነው። በቃ ያለ በአለም ላይ ነው። ሊሚቴድ ሰፕላይ ነው ያለው። በዛ ምክንያት ነው ማለት ነው ጎልድ በዶላር ፕራይስ የሚደረገው። አንደኛ ይሄ ነውና ኢንተረስት ሬቱ በጣም ተጨመረ። የዶላር ኢንተረስት ሬት ተጨመረ ደግሞ ማለት ምንድነው የሚሆነው? ድሮ የሚገዛውን ያህል አሁን አያወጣም ማለት ነው። ዲስ ሚን በድሮ በ1 ግራም $1000 የሚገዛ ከሆነ አሁን ደግሞ $2000 ይሆናል ማለት ነው። 1 ግራም $2000 ሊሆን ይችላል ማለት ነው ኢንተረስት ሬቱ ከተጨመረ። ከዛም በላይም ሊሆን ይችላል ኢንተረስት ሬት ተጨመረ። ሁለተኛው ደግሞ ሌላኛው ደግሞ በጣም በቃ ጎልድ ፕራይሱ ኤክስፔንሲቭ ስለሆነ የሚገዙት ጎልድን የሚገዙ ሰዎች ቀነሱ። ሪዲዩስ ጎልድ ዲማንድ ማለት በዛን ሰዓት ጎልድ ፈላጊዎች በጣም ቀንሰዋሉ ማለት ነው። ለዛ ነው የጎልድ ፕራይስ የወረደው የሚባለው። በእነዚህ አሉ በጣም ብዙዎች እና እነዚህ ዋናውና የሚባሉትን ጀስት ካሰባሰብኳቸው ውስጥ ነው ልነግራቸው ያሰብኩትና በጎልድ ስለዚህ ምንድን ነው ፕራይስድ የሚደረገው በዶላር። ጀስሚን ዶላር ማን ሜድ ነው፣ ጎልድ ደግሞ ኔቸር ነው ማለት ነው። ጀስት ጎልድ በተፈጥሮ ነው እንጂ በሰው እጅ ምናምን አይሰራም። ዶላር ግን ጀስት በቃ እንደነገርኳችሁ
100 ቢሊዮኑ ቢቃጠል ይሰራል፣ ድጋሚ ይታተማል። ይሄ ግን አይታተምም፣ በቃ ተሰርቶ የተቀመጠ ነው። እና በዚህ ምክንያት ወርዶ የ22 መጨረሻ ላይ 2002 መጨረሻ አካባቢ ላይ ወደ 25% ነው ዶላር የቀነሰው፣ የጎልድ ፕራይስ የቀነሰው። ዚስ ሚን በጣም በቃ የማይታሰብ በጣም ትልቅ ነው። 25% ከመቶ 25% ማለት የማይታሰብ የጎልድ ዋጋ ወደ 25% ወርዷል ማለት ነው የጎልድ ዋጋ። ሶ ይህ ነው በቃ የጎልድ የሚጎዳበት ምክንያት በዚህ ምክንያት ነው የሚጎዳው። የስቶክ ማርኬቱም የሁሉም ነገር እንደዚህ ነው። እና ከኤስኤምቲ በፋንዳሜንታል ደረጃ ይሄ ነው ኔጌቲቭሊ ኮሪሌት ያደርጉት፣ ጀስት ፖዚቲቭሊ ኮሪሌት ያደርጉት እነዛ በቃ ዘሴም ናቸው፣ ምንም አይለዩ። ጀስት አሁን ለምሳሌ ፖዚቲቭሊ የሚባሉት አሉ። ለምሳሌ እነ ዩሮዩሲዲ፣ ጂፒዩሲዲ፣ ናስ 100፣ ኤስኤንዲፒ 500፣ ዳው ጆንስ የሚባሉት ዩኤስዲ ጂፒዋይ፣ ዲኤክስዋይ ኦር ዶላር ኢንዴክስ እና ዩኤስዲ ጂፒዋይ እነዚህ ፖዚቲቭሊ ናቸው። ኔጌቲቭሊ ደግሞ አሉ ጎልድ እና ዶላር እንዳልኳችሁ፣ ናስዳክ እና ዶላር፣ ዩሮዩሲዲ እና ዶላር። እነዚህ ከዶላር ተቃራኒ አቅጣጫ ነው የሚሄዱት። ዚስ ሚን ዩሮዩሲዲ፣ ናስ 100 ኤንድ ጎልድ ቡሊሽ ከሆኑ ቤሪሽ ይሆናል ማለት ነው። ዲኤክስዋይ ኦር ዶላር ኢንዴክስ ማለት ነው ቤሪሽ ይሆናል እሱ። እና ምንም የተጋነነ ነገር የለውም። እና ከኤስኤምቲ ጀርባ በፋንዳሜንታል ደረጃ ይሄ ነው። በቴክኒካል ደረጃ ያው እንደነገርኳችሁ ነው። ምንም እንትን የሚል ነገር የለውም። ጀስት ብሬከር ስዊንግ ኤንድ ፌለር ስዊንግ ነው። እዛ ጋር አንዱ ሊኩዊዲቲ ይወስዳል፣ አንዱ ደግሞ ፌል ያደርጋል፣ ያ ሊኩዊዲቲ ለመውሰድ ማለት ነው። ሶ ብሬከር ብሎክ እና ሚቲጌሽን ብሎክ ማለት ነው። ብሬከር ብሎክ ካለ ሚቲጌሽን ብሎክ የለም፣ ሚቲጌሽን ብሎክ ካለ ብሬከር ብሎክ የለም። ግዴታ ነው። ከሁለት አንዱ ነው የሚፈጠረው እንጂ ሁለቱም አንድ ላይ አይፈጠሩም። እና ይህ ነው፣ ሌላ ምንም የሚዛባ ነገር የለም። ከፈጠንኩባችሁ ይቅርታ በጣም እና ተመልሳችሁት ይገባችኋል። ቀላል ነው። እና ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። እና ቴሌግራም ቻናል ላይ ጆይን ብታረጉ እዛም ላይ መጠየቅ የምትፈልጉትን ነገር መጠየቅ ትችላላችሁ። እና ቪዲዮን ከወደዳችሁት ላይክ ማድረግ እንዳረሱ፣ ቻናላችንም ሰብስክራይብ ማድረግ እንዳረሱ፣ ሀሳብ አስተያየታችሁንም ኮሜንት ሴክሽን ላይ አሳውቁን። ሲአርቲ መማር ለሚፈልጉ ጓደኞቻችሁ ደግሞ ሼር ማድረግ እንዳረሱ። አብራችሁን ስለቆያችሁ እናመሰግናለን። ሳምንት በቀጣይ ቪዲዮ በሌላ ኮንሰፕት እስክንገናኝ ድረስ መልካም ሳምንት ይሆንላችሁ።